ምድር ስትኖሩ ይሄ ምድር የሁሉም ነገር መካከለኛ እንደሆነ ማስተዋል አለባችሁ። ይህ ምድር ለሰማያዊው ወይ ደግሞ ለታችኛው የጥልቁ ዓለም መካከለኛው ሰንተር ነው። ስለዚህ ሰው ወደ ወደደው መሄድ ይችላል። የሰው ልጅ በማስተዋል እግዚአብሔርን በመደገፍ ወደ ላይ ወደ ከፍተኛው ዓለም ወይ ደግሞ እግዚአብሔር ወደሚገኝበት ወደ የከፍታው ዓለም መሄድ ይችላል። ወይ ደግሞ አጋንንትንና ሰይጣንን በመስማት ጥልቅ ወዳለው ወደ ታችኛው ወደ ዘቀጠው ዓለም መሄድ ይችላል። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ህይወታችሁን ይጠቅማል ብለን ያሰብነውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ ግብዣችን ነው። ለዚህ ቻናል አዲስ ከሆናችሁ ግን ይህንን አዲስ ቻናል ሰብስክራይብ እያደረጋችሁ እንድትቀላቀሉና በዚህ ቻናል የሚለቀቁ መንፈሳዊ ሐሳብ እየወሰዳችሁ መንፈሳዊ ህይወታችሁን እንድታጎለብቱ እንጋብዛችኋለን። ዛሬ ይዤላችሁ የመጣሁትን ሐሳብ እድላችሁ እንዳይሰረቅ በማለዳ ማድረግ ያለባችሁና መልመድ ያለባችሁ 5 ነገሮች ነግራችኋለሁ። እነሱን እስከ መጨረሻ በመከታተል ህይወታችሁንም እድላችሁንም በረከታችሁንም ክብራችሁንም ሞገሳችሁንም ሀብታችሁንም እንዴት መጠበቅ እንዳለባችሁ ጤንነታችሁንም ኤቭሪቲንግ እንዴት መጠበቅ እንዳለባችሁ እነግራችኋለሁ። የመጀመሪያው ነገር አንድ ሰው ማልዶ ከመነሳቱ ወደ ሆነ ነገር ከመሄዱ በፊት ሁለንተናው የተጠበቀ እንዲሆን ማድረግ ያለበት አንድ ነገር አለ። እሱም ጸሎት ይባላል። የመጀመሪያው ጸሎት ወይ ደግሞ የማለዳ ጸሎት ሙሉ ቀናችሁ የመቆጣጠር አቅም አለው። ምክንያቱም ጠዋት ተነስታችሁ አሁን ለምሳሌ አንድ ነገር ልንገራችሁ። ጠዋት ተነስታችሁ መዝሙር ብትሰሙ ያንን መዝሙር አእምሯችሁ ላይ ይውላል። ወይ ደግሞ ደግማችሁ እንድትሉት ያደርጋችኋል፣ እንድትዘምሩት ያደርጋችኋል። አያችሁ፣ ልክ እንደዛ እንደገና ጠዋት ተነስታችሁ ዙሪያችሁን በጸሎት ስታጥሩት፣ ዙሪያችሁን በጸሎት ቅጥር ስታበጁለት የዛኔ ህይወታችሁ የተጠበቀ ይሆናል። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። አያችሁ፣ በምትጸልዩበት ጊዜ ኃይልን ነው የምታደርጉት። በምትጸልዩበት ጊዜ ህይወታችሁ የተጠበቀ እንዲሆን ነው የምታደርጉት። ስለዚህ መጸለይ አለብን። ይህ የመጀመሪያው ነገር ነው። የምትጸልዩ ከሆነ እንደገና መዝሙር 91 መዝሙር 23 መዝሙር 34ን ሸምድዳችሁ ወይ ደግሞ ጸልያችሁ እያሰላሰላችሁ ብትወጡ መልካም ይሆንላችኋል። ይሄ የመጀመሪያው ነገር ነው። ሁለተኛው እንደገና እድላችሁ እንዳይሰረቅ የምትፈልጉ ከሆነ ጸልያችሁ ከወጣችሁ በኋላ ማድረግ ያለባችሁ የማታውቁትን ሰው ድንገት መጥቶ ሰላም ሲላችሁ በአፋችሁ ሰላም ከማለት በቀር በእጃችሁ ላለመጨበጥ ሞክሩ። ምክንያቱም በጨለማው ዓለም ላይ ያለውን ሲስተም ከእናንተ የሆነ ነገር ለመውሰድ ከተፈለገ በእጃችሁ ላይ ያለውን ላብ ወይ ደግሞ በእጃችሁ ያለውን ወዝ ወስደው የሆነ ነገር ማድረግ ስለሚፈልጉ ያኔ ህይወታችሁ ተጋላጭ ይሆናል ማለት ነው። ስለዚህ የማታውቁትን ሰው ሰላም አትበሉ። የምታስታውሱ ከሆነ ኤልሳ ጊያዝን በላከው ጊዜ እንደዚያ ነው። በመንገድ ሰው ሰላም ቢልህ ለማንም ሰላም እንዳትላለው። ቢኮዝ የተላከው ሚሽን ወይ ደግሞ የሆነ የሞተ ብላቴና ስለነበረ ያን ብላቴና እንዲነሳ እንደዚህ አድርግ ብሎ ስለላከው ያ የላከው ፌል እንዳያደርግበት ስለተፈለገ ሂድና ለማንም ግን ሰላም እንዳትል፣ መንገድ ላይ ሰላም ሲሉ ምንም እንዳትመልስላቸው፣ ከማንም ጋር ሰላምታ እንዳትለዋወጣለ። አያችሁ። ስለዚህ ሰው ጋር የማታውቁት ከሆነ ዝም ብሎ ድንገት በተለይ እብድ መስለው በተለይ እንደገና የሰከሩ መስለው ድንገት እናንተን ሸውደው ሰላም ሊሏችሁ ሲፈልጉ ሰላም አትበሏቸው። ራንደምሊ አእምሯችሁ ባልተዘጋጀበት ቅጽበት እጃቸውን ሲዘረጉባችሁ ሰላም አትበሉ። ወንዶቹም ሆኑ ሴቶች በቃ ይሄንን ነገር አታድርጉት። እንደ ልማድ ይሄንን ተጸየፉ። ሶስተኛው ደግሞ ገንዘባችሁን ለማንኛውም ለማኝ አትስጡ፣ ወይ ደግሞ ላገኛችሁት ለማኝ አትስጡ። በተለይ አሁን እየነገርኳችሁ ያለሁትን ነገር ማለዳ ማድረግ የሌለባችሁ መጀመሪያ መጸለይ ያለባችሁ። ከዛ ደግሞ ድንገት መንገድ ላይ ማንም ሰው ሰላም ሊላችሁ ሲል በተለይ የማታውቁት ከሆነ ሰላም ማለት የለባችሁ። ሶስተኛ እንደገና ማለዳ ወጥታችሁ ወይ ደግሞ በጠዋት በምትሄዱበት ሰዓት ላገኛችሁት ለማኝ ብር አትስጡ፣ ገንዘባችሁን አትስጡ። እዛ የምታገኙት ድንገት ወድቆ የሚለምነው በሙሉ ለማኝ ነው ማለት አይደለም። ይኸውላችሁ፣ አስተውላችሁ ከሆነ የምታውቋቸው ለማኞች እንኳን ብዙ ዓመት ለምነው ብዙ ብር እያላቸው ብዙ ገንዘብ እያላቸው ነገር ግን ስቲል ይለምናሉ። ለምን? እናንተ ጋር ወይ ደግሞ እናንተ ውስጥ ያለው የሆነ ነገር መውሰድ ስለሚፈልጉ ነው። ስለዚህ እድሉንና በረከቱን መጠበቅ የሚፈልግ ሰው ካለ
መስጠት ያለበት ወይ ደግሞ መርዳት ያለበት ራሳችሁ በፈለጋችሁበት ሰዓት ራሳችሁ ተዘጋጅታችሁ በዚህ ሰዓት መርዳት አለብኝ፣ በዚች ቀን እንደዚህ ማድረግ አለብኝ ብላችሁ አስባችሁ ካልሆነ ድንገት የሚለምናችሁን ሁሉ አትስጡ። ምክንያቱም በገንዘባችሁ ምክንያት ከየትኛው ዓለም ጋር ኮኔክት እንደምትሆኑ አታውቁም። ምክንያቱም ገንዘብ የእናንተ ኃይል ወይ ደግሞ የእናንተ ዘር ስለሆነ የት እንደምትዘሩት አታውቁም። ያ ዘር እንደገና በበቀለ ጊዜ ከእናንተ ምን ሊወስድ እንደሚችል አታውቁም። ስለዚህ ላገኛችሁት ለማኝ ገንዘባችሁን አትስጡ። አራተኛው እንደገና ጠዋት በምትሄዱበት ጊዜ ምን እየረገጣችሁ እንደሆነ፣ ወዴት እየረገጣችሁ እንደሆነ፣ እግራችሁ ወዴት እየሄደ እንደሆነ አስተውሉ። ማንም ሰው አያስተውልም ምን እየረገጠ እንደሆነ። በተለይ እንደገና ታላላቅ በዓል የሚመስሉ ኢትዮጵያ ውስጥ አዲስ ዓመት፣ መስቀል እንደነዚህ አይነት ጊዜ ውስጥ የሰው እድል ለመውሰድ ተብሎ የሚደረግ አንድ ነገር አለ። የሆነ ነገር ይደፋል፣ የሆነ ነገር ይፈሳል። እነዛ ነገሮች እናንተ በረገጣችሁ ጊዜ ከህይወታችሁ የሆነ ነገር እንዲቀነስ ይደረጋል ማለት ነው። ይሄ አሁን የምነግራችሁ ነገር ጸለያችሁ ካልወጣችሁ በጥንቃቄ የምትወጡት አይደለም። ግን ጸለያችሁ እግዚአብሔር እንደሚጠብቃችሁ አምናችሁ ስትወጡ ግን በዛው ላይ እንደገና መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጥበብ ይጋርድሃል፣ ማስተዋል ደግሞ ይታደግሃል ይላል። አያችሁ፣ በማስተዋል የምትሄዱ ከሆነ የምትሄዱበትን የምትረግጡበትን እያያችሁ የምትሄዱ ከሆነ ምክንያቱም የሰው ልጅ አይን የተሰጠው አስፈላጊ ስለሆነ የሰው ልጅ አረማመዱንና ባላንሱን ጠብቆ እንዲሄድ የተደረገው አስፈላጊ ስለሆነ ነው። ስለዚህ በሙሉ ኃይላችሁ ህይወታችሁን የመጠበቅ ኃላፊነት የናንተ ነው። ስለዚህ በማለዳ ጠዋት ማድረግ የሌለባችሁ ነገሮች አሉ። የምትረግጡትን ነገር አስተውሉ። ገንዘባችሁን ላገኛችሁት ሰው አትስጡ። እማታውቋቸውን ሰዎች ሰላም አትበሉ። ሳትጸልዩ አትውጡ። የመጨረሻውና አምስተኛው ደግሞ ልንገራችሁ። የምትጠቀሙት ሽቶ ማን እንደሰጣችሁና ምን አይነት እንደሆነ አስተውሉ። የሰው ልጅ ሽቶ መንፈሳዊ ዓለም ላይ መስዋዕት እንደሆነ አያውቅም። ብዙ ጊዜ እግዚአብሔር ዓለም ላይ ድሮ በብሉይ ኪዳን የሚጤስ ዕጣን ይፈልጋል እግዚአብሔር። የጨለማውም ዓለም ላይ ካያችሁ ጭስ ይፈልጋሉ፣ የሆነ ጭሳጭስ ይፈልጉ፣ ዕጣን ይፈልጋሉ። አያችሁ፣ ልክ እንደዛ ጭሱ ሳይሆን የሚፈልገው ዕጣኑ፣ ሽታው፣ መዓዛው ነው የሚፈልገው። ስለዚህ እየተጠቀማችሁት ያላችሁትን መዓዛ እየተጠቀማችሁት ያላችሁን ሽቶ የማን ነው? ማን የሰጣችሁ? ወይ ደግሞ ማለዳ ምን አይነት ሽቶ እያረጋችሁ እንደሆነ አስተውሉ። ምክንያቱም ጠዋት ማለት ኢነርጂያችሁ ሙሉ የሚሆንበት፣ ኃይላችሁ ሙሉ የሚሆንበት፣ ኤቭሪቲንግ ሁሉ አዲስ የሚሆንበት ነው። ስለዚህ ማለዳ ላይ ማድረግ የሌለባችሁ ማወቅ መቻል አለባችሁ። ያ ሽቶ ማን የሰጣችሁ? ያ ሽቶ ከየት ነው የመጣው? እንዴት ነው የተገዛው? በምን ምክንያት ነው የመጣው? አያችሁ፣ ብዙ ጊዜ ጥላትም ወይ ደግሞ ጥቃት የሚመጣባችሁ ከምትጠሉት ወይ ደግሞ ከጠላታችሁ ብቻ ስላልሆነ ስጦታ ሊሰጣችሁ ከሚችል ሰው ማለዳ የሚደረግ ሆኖ ሳለ ነገር ግን በጠላት የተደገመበት በጠላት ሴራ የተሴረበት አይነት ነገር ከሆነ ይህ ነገር ምንም ሆኑ መንፈሳዊ ዓለም ላይ አክቲቬት የተደረገ የሆነ ነገር ስለሆነ ከህይወታችሁ ቆርጣችሁ እስካላወጣችሁ ድረስ ያ ነገር ቤታችሁ ላይ እስካለ ድረስ መለየት አትችሉም። ወይ ደግሞ የዛ ጥቃት ሰለባ ከመሆን ማንም ሊያስጥላችሁ አይችልም። ይህ የእናንተ ህይወት ነው። የእናንተ ህይወት ደግሞ ልትጠነቀቁለት የሚገባ እናንተው ራሳችሁ ብቻ ናችሁ። በህይወታችሁ ጊዜ ከፍ ባላችሁ ጊዜ የምትከብሩትም የምትደምቁትም እናንተ ናችሁ። በህይወታችሁ ደግሞ ፌል ባደረጋችሁ ጊዜ በወደቃችሁ ጊዜ ሳፈር የምታደርጉት ወይ ደግሞ መከራውን የምትበሉት እናንተ ብቻ ናችሁ። ስለዚህ በህይወታችሁ ማለዳ ስትነሱ ምን አይነት ልምድ አላችሁ? ከዚህ አሁን ከነገርኳችሁ 5 ልምዶች በጣም የራቃችሁ ናችሁ ወይ ደግሞ በጣም የቀረባችሁ ናችሁ። ስለዚህ ለህይወታችሁ ኃላፊነትን መውሰድ ልመዱ። ሁሉም ነገር ከመንፈሳዊ ዓለም እንደሚመነጭ በማስተዋል መርምሩ። የዛሬው ሐሳብ ይህ ነበረ። እስከ መጨረሻው እኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ሐሳብ አስተያየት ካላችሁ እንደገና በኮሜንት ብታሳውቁኝ መልካም ይሆንልኛል። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። በቀጣይ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።